የመጀመሪያ once in a while ነው። once in a while ማለት አንድን ነገር አልፎ አልፎ ስናደርግ ወይም ብዙም የማናዘወትረውን ነገር once in a while በማለት እንጠቀማለን። ምሳሌ እንመልከት። I eat pizza once in a while አንዳንዴ ፒዛ እበላለሁ። ያ ማለት አልፎ አልፎ ፒዛ እበላለሁ ለማለት ስንፈልግ once in a whileን እንጠቀማለን። once in a while it is nice to take a break አንዳንዴ እረፍት ማድረግ ጥሩ ነው። ሁለተኛ እንግሊዘኛችንን ከሚያሳምሩ ሐረጎች አንዱ all of a sudden ነው። all of a sudden ማለት አንድ ነገር በድንገት ሲሆን ሳይታሰብ የሆነ ነገር ሲሆን all of a sudden በማለት እንጠቀማለን። ምሳሌ all of a sudden it started raining በድንገት ዝናብ መዝነብ ጀመረ። all of a sudden the lights went out በድንገት ማብራት ጠፋ። all of a sudden my phone stopped working ድንገት ስልኬ መስራት አቆመ ለማለት ስንፈልግ እነዚህን ምሳሌዎችን በሙሉ በall of a sudden መጠቀም እንችላለን። ሶስተኛ እጅግ ጠቃሚው ሐረግ on purpose ነው። on purpose ማለት አንድ ነገር ሆን ተብሎ የተደረገ ሲሆን on purpose እንላለን። ምሳሌ He broke the window on purpose መስኮቱን ሆን ብሎ ነው የሰበረው። I didn't do it on purpose በፍጹም ፈልጌ አላደረኩም፣ አስቤበት አላደረኩም። አራተኛ by mistake ሳላውቀው በስህተት ነው ያደረኩት ለማለት ስንፈልግ አንድን ነገር by mistake እንጠቀማለን። ምሳሌ I called you by mistake በስህተት ነው ደወልኩልኝ። I deleted the file by mistake ይህ ማለት ፋይሉን በስህተት ነው ያጠፋሁት ለማለት ስንፈልግ እንግዲህ by mistake እንጠቀማለን። አምስተኛ እጅግ ወሳኝ ሐረግ in the meantime ነው። in the meantime ማለት የአማርኛ አቻ ትርጉሙ እስከዚያው ድረስ ማለት የሆነ ነገር እስኪደርስ በመሃል ላይ ሌላ ነገር ለማድረግ ስንፈልግ in the meantime እንጠቀማለን። ለምሳሌ dinner will be ready soon in the meantime set the table ራት ቶሎ ይደርሳል እስከዚያው ወንበሮችን አስተካክል ለማለት ስንፈልግ እንጠቀማለን። I'm waiting for the bus in the meantime I will read a book ባስ እየጠበቅኩ ነው እስከዚያው ድረስ ግን መጽሐፍ አነባለሁ። ስድስተኛው እጅግ ወሳኝ ሐረግ at first መጀመሪያ ላይ አንድ ነገር መጀመሪያ ላይ የነበረውን ሁኔታ ለመግለጽ ስንፈልግ at firstን እንጠቀማለን። ለምሳሌ at first I didn't understand መጀመሪያ ላይ አልገባኝም ነበር። at first she was shy መጀመሪያ ላይ አይነፋር ነበረች። at first everything seemed normal መጀመሪያ ላይ ሁሉም ነገር ኖርማል ወይም የተለመደ ይመስል ነበር። ሰባተኛ እጅግ ወሳኝ ሐረግ in the end በመጨረሻ ለምሳሌ in the end we won the game በመጨረሻ ጨዋታውን አሸነፍን። ሁለተኛ everything worked out in the end በመጨረሻ ሁሉም ነገር ተስተካከለ ለማለት ስንፈልግ in the end እንጠቀማለን። ጋይስ እንግዲህ ስምንተኛ ላይ ደርሰናል። ስምንተኛ so far ብዙዎቻችን so farን እናቃታለን። so far ማለት እስካሁን ያለው ሁኔታ እስካሁን ለማለት ስንፈልግ ነው። ለምሳሌ so far everything is going well እስካሁን ድረስ ሁሉም ነገር በጥሩ ሁኔታ እየሄደ ነው። ሌላ ምሳሌ we haven't had any problems so far እስካሁን ምንም አይነት ችግር አልገጠመንም። ጋይስ are you with me so far አሁንም ከኔ ጋር ናችሁ? እንቀጥል። ዘጠነኛ ላይ ደርሰናል ጋይስ። ዘጠነኛ ወሳኝ ሐረግ right away ወይም right away ወዲያውኑ እንደማለት። ምሳሌ she answered my message right away መልእክት ጽፌላት ወዲያውኑ መለሰችልኝ። I need your help right away እርዳታህን አሁን ፈልጋለሁ። ስለዚህ አጣዳፊ ወይም አስቸኳይ ነገር ሲያጋጥመን በዚህ መልኩ መጠቀም እንችላለን። አሁን ደግሞ የመጨረሻውን ሐረግ እናያለን። from now on ከአሁን ሰዓት ጀምሮ from now on I'll study English every day አሁን ሰዓት ጀምሮ በየቀኑ እንግሊዝኛን እማራለሁ። ትማራላችሁ? አንድ ምርቃት ልጨምርላችሁ። for now ለአሁን I'll stay here for now ለአሁኑ እዚህ ቆያለሁ። this is enough for now ለአሁኑ ይበቃናል። አይበቃንም ጋይስ? መልካም እንግዲህ ዛሬ 10ቱን እጅግ ጠቃሚ የእንግሊዝኛ ሐረጎችን ተምረናል። ከነዚህ ውስጥ አንዱን መርጣችሁ በኮሜንት ላይ አረፍተ ነገር ጻፉልኝ።